ዓለማችን ላይ ማንም ሰብሮት የማይወጣ የድንጋይ ምሽግ ተብሎ የሚጠራ አንድ ገሃነም አለ። በሳን ፍራንሲስኮ የባህር ወሽመጥ መሃል በበረዶ በሚቀዘቅዝ ማዕበልና ባደገኛ ሻርኮች የተከበበው አልካትራዝ ለዓመታት የእስር ቤት ያደገኛ ወንጀለኞች የመጨረሻ መዳረሻቸው ነበር። ከአልካትራዝ በሕይወት አምልጦ መውጣት አይቻልም። ቢወጣም እንኳን ውቅያኖሱ ይበላዋል የሚለው የሞት ብይን ለሁሉም እስረኞች የማይታለፍ እውነት ይመስል ነበር። ነገር ግን በ1962 ዓ.ም ሰኔ 11 ሌሊት ላይ 3 ሰዎች የማይቻለውን ነገር አደረጉ። ጠባቂዎቹ የጧት ቆጠራ ለማድረግ ወደ እስር ቤቱ ክፍሎች ሲጠጉ ያዩት ነገር ግን መላውን ዓለም ያስደነገጠ ነበር። አልጋው ላይ የነበሩት እስረኞች ሳይሆኑ ከሳሙናና ከወረቀት ተሰርተው እውነተኛ የሰው ጸጉር የተለጠፈባቸው ሰው ሰራሽ ጭንቅላቶች ነበሩ። በዚያች ሌሊት 3ቱ እስረኞች ያንን የማይደፈረውን ምሽግ ሰብረው ወደ ጨለማው ውቅያኖስ አመሩ። Frank Morris, John Anglin and his brother Clarence. እነዚያ ሰዎች የትገቡ ያን ያህል ጥብቅ ጥበቃ የሚደረግለትን እስር ቤት እንዴት ባለ ብልሃት ሰበሩት? ውቅያኖሱ ዋጣቸው ወይስ ደግሞ ዛሬም ድረስ በመካከላችን አሉ? ይህ የዓመታት ጥያቄ እንደሆነ ቀጥሏል። በዛሬው ቪዲዮአችን በዓለም የምርመራ ታሪክ ውስጥ እስካሁን ድረስ FBI ያልፈታውን ከእስር ቤት አምልጦ የመውጣት ጥበብ ቁንጮ የሆነውን አስገራሚ ሚስጥር እንመለከታለን። ወደዚህ ድንቅ ሚስጥርና ታሪክ ከመግባታችን በፊት እነዚህ ያሉ እውነተኛና ያልተሰሙ የዓለማችን ታሪኮች ሁልጊዜ እንዲደርሷችሁ የአትሮንስ ታሪኮችን ቻናልን ሰብስክራይብ ማድረጋችሁን አረጋግጡ። ዝግጁ ከሆናችሁ ወደማይደፈረው የአልካትራዝ ምሽግ በድብቅ እንግባ። አልካትራዝ የስም ለብዙዎች የመጨረሻ የገሃነም ደጃፍ ነው። በሳን ፍራንሲስኮ የባህር ወሽመጥ እምብርት ላይ ከአለትና ከብረት ተገንብቶ በውቅያኖስ የተከበበው ይህ ደሴት ለዓመታት የአሜሪካ እጅግ አስፈሪው እስር ቤት ሆኖ አገልግሏል። ከተማዋ ጥቂት ኪሎ ሜትሮች ርቃ ብትታይም ለአልካትራዝ እስረኞች ግን ያቺ ከተማ እንደ ሌላ ፕላኔት የራቀችና ፈጽሞ የማይደረስባት ህልም ነበረች። ይህ እስር ቤት የማይደፈረው ተብሎ የተሰየመው በጠባቂዎቹ ብዛት አይደለም። ደሴቲቱን የከበበው የፓሲፊክ ውቅያኖስ የገዛ ራሱ ጠባቂ ነው። የውሃው ቅዝቃዜ አጥንትን ሰንጣቂ ከመሆኑ የተነሳ ለአፍታ እንኳን ዘልቆ የገባውን ሰው አካል ሽባ ያደርጋል። ከዚያም በላይ በሰዓት ብዙ ኪሎ ሜትሮችን የሚምዘገዘገውና አቅጣጫውን የሚቀያይረው አስፈሪው ማዕበል ማንኛውንም ዋናተኛ በቀላሉ ወደ ጥልቁ ይውጠዋል። ብዙዎች ደግሞ በእነዚያ ውሃዎች ውስጥ ስጋን የተራቡ ግዙፍ ሻርኮች ጥበቃ ያደርጋሉ ብለው ያምናሉ። ይህ ተፈጥሯዊ አጥር አልካትራዝን ከዓለም የተነጠለ ደሴት አድርጎታል። በዚህ የድንጋይ ምሽግ ውስጥ የታሰሩት ደግሞ ተራ ወንጀለኞች አልነበሩም። አልካትራዝ የተገነባው ሌሎች እስር ቤቶች ሊያስተዳድሯቸው ላልቻሉ እጅግ አደገኛና ነውጠኛ ለሆኑ የዓለም ቁንጮ ወንጀለኞች ነው። እንደ ዝነኛው የማፊያ መሪ አልካፖን፣ እንደ ማሽንጋን ኬሊና ሮበርት ስትራውድ ያሉ በጭካኔያቸው ስማቸው የሚያንቀጠቅጠው ወንጀለኞች የመጨረሻ መዳረሻቸው እዚህ ነበር። ለእነዚህ ሰዎች አልካትራዝ እስር ቤት ብቻ አይደለም፣ የስነ ልቦና ጦርነት እንጂ። ከሩቅ የሚታየው የሳን ፍራንሲስኮ ከተማ መብራትና የነጻነት ድምፅ በእስር ቤቱ ግድግዳዎች ውስጥ እያስተጋባ ሲመጣ እስረኞቹ የነጻነትን ጣዕም እንዲያዩና እንዲራቡ ያደርጋቸዋል። በአጭሩ ከአልካትራዝ ለማምለጥ መሞከር ማለት ከሞት ጋር ፊት ለፊት ለመጋፈጥ እንደመወሰን ነው። ይሁን እንጂ ተፈጥሮ የገነባቸው አጥር ሆነ የሰው ልጅ የሰራው ጠንካራ ብረት ነጻነት ለጠሙ አይምሮ ሁልጊዜ በቂ አይደለም። በአልካትራዝ ታሪክ ውስጥ ማንም ያልደፈረውን ግድግዳ ለመናድ የቆረጡ 4 ሰዎች መነሳታቸው የታሪክን አቅጣጫ እስከ መጨረሻው ቀየረው። እነዚህ ሰዎች በደሴቲቱ ዙሪያ ካለው ማዕበልና ከብረት በሮቹ በስተጀርባ ስልጣኔ ያልደረሰበትን እጅግ ረቂቅ የማምለጫ መንገድ መቀየስ ጀመሩ። አሁን የምንመለከተው እነዚህ የሰው ልጅ የጥበብና የድፍረት ውጤት የሆኑት ማንም ሊገምታቸው የማይችሉትን የሴረኞቹን ቡድን ማንነት ነው። በአልካትራዝ ታሪክ ውስጥ የማይቻለውን ነገር ለማድረግ የቆረጡት እነዚህ 4 እስረኞች ተራ ወንጀለኞች አልነበሩም። እያንዳንዳቸው ለዚህ አደገኛ ተልዕኮ የሚያስፈልጉ ልዩ ተሰጥኦዎች የነበሯቸው ሲሆን በአንድነት ሲቆሙ ግን የአልካትራዝን የብረት አጥሮች ሊበጣጥስ የሚችል ኃይልን ፈጠሩ። የዚህ ታላቅ ሴራ ዋና መሐንዲስና መሪ ፍራንክ ሞሪስ ነበር። ሞሪስ ገና በልጅነቱ በየቲምነት ያደገ ሕይወትን በልዩ ብልሃትና በልዩ ተቃውሞ ያሳለፈ ሰው ነበር። የሚገርመው ነገር የፍራንክ ሞሪስ የአእምሮ ብስለት ወይም ደግሞ IQ ከጠቅላላው የሰው ልጅ 2% ውስጥ የሚመደብ እጅግ ከፍተኛ ነበር። የጥልቀት ያለው አእምሮ የእስር ቤቶቹን እያንዳንዱ እንቅስቃሴ እንዲያጠና፣ የጠባቂዎቹን ድክመት እንዲለይና በማንም አእምሮ ውስጥ የማይመረመረውን ረቂቅ የማምለጫ መንገድ እንዲቀይስ አድርጎታል። ለፍራንክ አልካትራዝ ሊፈታው የሚገባው ትልቅ የሂሳብ ስሌት እንጂ መጨረሻው አልነበረም። ከፍራንክ ጎን የቆሙ ደግሞ የቅርብ
የቅርብ ጓደኞቹ ጆንና ክላረንስ አንግሊን የሚባሉ ወንድማማቾች ነበሩ። እነዚህ ወንድማማቾች ከልጅነታቸው ጀምሮ በባህር ዳርቻ ያደጉ በመሆናቸው ዋና ችሎታቸው ወደር የማይገኝላቸው ነበሩ። ቅዝቃዜውን የሚቋቋም አካልና በፍጹም የማይበገር ድፍረትም ነበራቸው። አንግሊኖች ለዚህ ቅድም ያስፈልገውን አካላዊ ጥንካሬና የቴክኒክ ክህሎት ይዘው መጡ። በተለይ ከምንም ነገር አዲስ ነገር የመፍጠር ችሎታቸው ለወደፊቱ ለሚሰሩት አስገራሚ መሳሪያቸው ትልቅ ግብዓት ነበር። እነዚህ ወንድማማቾች ለነጻነታቸው ሲሉ ከማንኛውም ማዕበል ጋራ ለመላተም ዝግጁ ነበሩ። አራተኛውና የቡድኑ አባል አለን ዌስት ነበር። አለን ዌስት የእቅዱ ተካፋይና በዝግጅቱ ወቅት ትልቅ ሚና የነበረው እስረኛ ነበር። በተለይ ከእስር ቤቱ ጣሪያ በላይ ያሉትን መውጫዎች በማጥናትና ቁሳቁሶችን በማሰባሰብ ረገድ የነበረው ሚና እጅግ ከፍተኛ ነበር። ነገር ግን ታሪክ ሁልጊዜም እንደምናስታውሰው አለን ዌስት በመጨረሻ ወሳኝ ሰዓት ላይ የገጠመው ያልተጠበቀ እክል ከጓደኞች ጋራ ወደ ነጻነት እንዳይጓዝ የከለከለውና የታሪኩ ብቸኛ ምስክር ሆኖ እንዲቀር ያደረገው ሰው ሆኗል። አራቱ እስረኞች በአልካትራዝ ግድግዳዎች ውስጥ ነጻነትን ለማለም መወሰን ብቻ ሳይሆን ያንን ህልም እውን ለማድረግ ለሁለት ረጅም ዓመታት የሚዘልቅ እጅግ አድካሚና ሚስጥራዊ ጉዞ ጀመሩ። አልካትራዝ በሰከንዶች ውስጥ በጠባቂዎች የምትፈተሽ ምሽግ ብትሆንም በእነዚህ ሰዎች አይምሮ ውስጥ ግን ጊዜው ቆሞ የነጻነት መንገድን በመጥረቢያ ሳይሆን በብልሃት መጥረብ ተያያዙት። የዝግጅት ተራ ስራ አልነበረም። የትዕግስት የጽናትና የረቂቅ ጥበብ መገለጫ እንጂ። የመጀመሪያውና ትልቁ ተግዳሮት ግድግዳውን ሰብሮ መውጣት ነበር። በእጃቸው ላይ ምንም አይነት ዘመናዊ መሳሪያ አልነበረም። ሆኖም ግን የፍራንክ ሞሪስ ብልህ አይምሮ የማይቻለውን አስቻለ። እስረኞቹ በየቀኑ ከምግብ አዳራሽ በድብቅ የሚሰርቋቸው የብረት ማንኪያዎችን በመውሰድ ጫፋቸውን በሳንቲም እያሾሉ ወደ ስለታም መቆፈሪያነት ቀየሯቸው። ነገር ግን ኮንክሪቱን ለመቦርወር ማንኪያ ብቻውን በቂ አልነበረም። እዚህ ጋር ነበር የታሪኩ እጅግ አስገራሚ ፈጠራ ይታያል። አንድ የተበላሸ የቫኪዩም ክሊነርና የኤሌክትሪክ መላጫ ሞተርን በማገናኘት በእጅ የሚሰራ አነስተኛ የመቆፈሪያ መሳሪያ ድሪልን ፈጠሩ። ይህ በቤት ውስጥ ቁሳቁስ የተሰራ መሳሪያ በዚህ አስፈሪ የድንጋይ ግድግዳዎች ላይ የነጻነትን ቀዳዳ መቅደድን ጀመረ። ቁፋሮው የሚከናወነው በእያንዳንዱ እስረኛ ክፍል ውስጥ በሚገኝ አነስተኛ የአየር ማስተንፈሻ ቀዳዳ ስር ነበር። ጠባቂዎቹ ድምፁን እንዳይሰሙ እስረኞቹ የሙዚቃ ሰዓትን ይጠብቃሉ። አኮርዲዮን ወይም ደግሞ የሌላ የሙዚቃ መሳሪያ በከፍተኛ ድምፅ በሚጫወትበት ቅጽበት እነርሱ ደግሞ ግድግዳውን በኃይል ይወረቡራሉ። የቆፈሩትን ኮንክሪት ደግሞ በኪሳቸው እየሞሉ በየቀኑ በጉዞ ሰዓት በድብቅ ሜዳ ላይ ይበትኑታል። ከሁለት ዓመታት በኋላ ያንዳንዱ እስረኛ በክፍል ውስጥ ወደ ግድግዳው በስተጀርባ የሚወስደውን ትልቅ ቀዳዳ አዘጋጀ። የቀዳዳ ደግሞ ወደ አልካትራዝ ሌላኛው ሚስጥራዊ ገጽ ይመራል። በእስር ቤቱ ግድግዳዎች በስተጀርባ ዩቲሊቲ ኮሪደር የሚባል ለማንኛውም የማይታይ ድብቅ መተላለፊያ አለ። የጠባብና ጨለማ ኮሪደር ለእስረኞቹ እንደ ዋና መስሪያ ቤት አገለግላቸው። እዚያ ውስጥ በድብቅ የተሰረቁ ቁሳቁሶችን ያከማቻሉ። የዝናብ ልብሶችን በማጣበቅ ጀልባ ይሰራሉ። እናም ወደ እስር ቤቱ ጣሪያ የሚወስደውን መንገድ በጥንቃቄ ያጠናሉ። ከግድግዳው በስተጀርባ ያለው የዓለም ለአራት ተስፋ የቆረጡ ሰዎች የነጻነት ቤተ ሙከራ ሆኖ ለሁለት ዓመታት አገለገለ። በአልካትራዝ ታሪክ ውስጥ የፍራንክ ሞሪስና የቡድኑ ስም ከሌሎች እስረኞች በላይ ከፍ የሚያደርገው ብቸኛ ነገር የፈጠራ ብቃታቸው ነው። በእስር ቤት ውስጥ በየሰዓቱ የሚደረገውን የጥብቅ ፍተሻ ማለፍ የማይታሰብ ቢሆንም እነዚህ ሰዎች ግን የሰው ልጅ የማታለል ጥበብ የመጨረሻ ደረጃ ላይ ያደረሱት። ከግድግዳው በስተጀርባ በቆፈሩት ቀዳዳ ወጥተው በድብቅ ዝግጅታቸውን ለማከናወን የግድ ክፍላቸው ውስጥ ያሉ መምሰል ነበረባቸው። እዚህ ጋር ነበር ዓለም እስካሁን ድረስ የምታደንቀው የሰው ሰራሽ ጭንቅላቶች የፈጠራ ስራ የተወለደው። እነዚህ ጭንቅላቶች የተሰሩት ከምንም ተነስተው ነበር። በእስር ቤት ውስጥ በየቀኑ ከሚሰጣቸው ሳሙና፣ ከሽንት ቤት ወረቀትና ከጥርስ ሳሙና የተሰራውን ድብልቅ በማሸት ልክ እንደ ሸክላ የሚታዘዝ ጥሬ ዕቃ ፈጠሩ። ከዚያም የራሳቸውን የፊት ገጽታ በመቅረጽ አፍንጫ፣ አይን፣ ጆሮና በማውጣት ህይወት ያለ የሚመስል የሰው ጭንቅላት ቀረጹ። ለፊት ቀለም ደግሞ ከእስር ቤቱ የጥበብ ክፍል በድብቅ ያገኟቸውን ቀለሞች በመጠቀም የሰው ልጅ የቆዳ ቀለም እንዲመስል አደረጉ። ነገር ግን የፈጠራ ቁንጮ እዚህ ላይ አያበቃም። ጭንቅላቶቹ እውነተኛ እንዲመስሉ የሰው ጸጉር ያስፈልጋቸው ነበር። ይህንን ለማድረግ ደግሞ በእስር ቤቱ የጸጉር ክፍል ውስጥ ይሰሩ የነበሩ እስረኞችን በመጠቀም መሬት ላይ የሚወድቁ ጸጉሮችን በድብቅ እየለቀሙ በመውሰድ በጭንቅላቶቹ ላይ አንድ በአንድ ተከሏቸው። ይህ ጥረት ውጤቱ እጅግ አስገራሚ ነበር። ጭንቅላቶቹ በጨለማ ውስጥ ቀርቶ በብርሃን እንኳን እውነተኛ የሰው ራስ ይመስሉ ነበር። እነዚህ ምስሎች አልጋው ላይ ያስቀመጧቸው ለተራ ጨዋታ አልነበርም፣ የህይወትና የሞት ዋስትናቸው ስለነበሩ እንጂ። ሌሊት ጠባቂዎቹ በየደቂቃው የባትሪ ብርሃን እያበሩ በብረቱ በኩል ሲመለከቱ እነዚያን ሰው ሰራሽ ጭንቅላቶች
ከአንሶላው በታች አውጥተው ያስቀምጧቸዋል። ጠባቂዎቹ በብርሃኑ ሲመለከቱ እስረኞቹ በሰላም ተኝተው እየተነፈሱ ይመስላቸዋል። የታላቅ ማታለል እስረኞቹ ከክፍላቸው ወጥተው ከግድግዳው በስተጀርባ ባለው ድብቅ ኮሪደር ውስጥ ለሰዓታት ስራቸውን እንዲሰሩ እድል ይሰጣቸዋል። አልጋው ላይ ያለው ምስል በሰላም ተኝቷል ሲል፣ እውነተኛው እስረኛ ግን ከግድግዳው በስተጀርባ የነጻነት በሩን እየመታ ነበር። ቁፋሮ ተጠናቆ ማታለያውም ተዘጋጅቶ ካበቃ በኋላ በሴረኞቹ ፊት የመጨረሻውና እጅግ አስፈሪው መሰናክል ተደቀነ። ይህም በባህር ወሽመጥ ውስጥ አጥንትን ሰንጣቂ ቅዝቃዜ ያለው የፓሲፊክ ውቅያኖስ ነበር። የአልካትራዝን ግድግዳ ሰብረው መውጣት አንድ ነገር ነው። ያንን በሻርኮችና በማዕበል የተሞላ ባህር አቋርጦ ዳር መድረስ ግን ፍጹም የማይቻል መስሎ ይታይ ነበር። ነገር ግን ፍራንክ ሞሪስና የአንግሊን ወንድማማቾቹ የማይቻል የሚለውን ቃል ከአልካትራዝ መዝገበ ቃላት ውስጥ ቀደው ሰርዘውታል። ከግድግዳው በስተጀርባ ባለው በዚያ ጠባብ ጨለማ ኮሪደር ውስጥ ሌላ አስገራሚ የፈጠራ ስራ ተጀመረ። እስረኞቹ ከእስር ቤቱ ግምጃ ቤትና ከሌሎች እስረኞች በድብቅ 50 በላይ የዝናብ ልብሶችን ሰበሰቡ። እነዚያ የዝናብ ልብሶች ከፕላስቲክና ከጎማ የተሰሩ በመሆናቸው አየር የመያዝ አቅም እንዳላቸው ተረዱ። ልብሶቹን በኃይል በሚተኩስ ሙቅ የውሃ ትነት እያሟሟቁና ልዩ ማጣበቂያዎችን በመጠቀም እርስ በርሳቸው ገጣጠሟቸው። ከሳምንታት አድካሚ ስራ በኋላ ከልብስ የተሰራ ግን ደግሞ ባህር ላይ መጥለቅ የሚችል ባለ 14 ጫማ ርዝመት ያለው ጀልባና የህይወት አድን አልባሳትን ፈጠሩ። ነገር ግን ጀልባዋን ሰርቶ መጨረስ ብቻ በቂ አልነበረም። ወደ ባህሩ ሲወርዱ በሰከንዶች ውስጥ የሚነፋ አየር ያስፈልጋል። በዚያ ጭልጥ ባለ ሌሊት ድምጽ ሲያሰሙ ጀልባዋን እንዴት ሊነፏት ይችላሉ? እዚህ ጋ ነው የአልካትራዝ እስረኞች አይምሮ ከሰው በላይ መሆኑን ዓለም የመሰከረችው። እስረኞቹ ከሙዚቃ ክፍል ውስጥ አኮርዲዮን የተባለውን የሙዚቃ መሳሪያ በድብቅ አወጡ። የአኮርዲዮኑን የውስጥ አሰራር በመቀየርና ለጀልባዋ አየር መስጠት በሚችል መልኩ በማስተካከል የራሳቸውን ሰው ሰራሽ ፓምፕ ፈጠሩ። የሙዚቃ መሳሪያ ዜማ ከማውጣት ይልቅ የነጻነት ጀልባዋን በንጹህ አየር የሚሞላ ሞተር ሆነ። የሁሉ ስራ የሚከናወነው በጠባቂዎቹ ራስ ላይ በዚያው ድብቅ ኮሪደር ውስጥ ነበር። ጠባቂዎቹ ከታች በሰላም ሲዘዋወሩ፣ ከላይ ግን ከዝናብ ልብስ የተሰራችውን ጀልባና ከሙዚቃ መሳሪያ የተሰራ ፖምፕ አራቱን ሰዎች ወደማይታወቀው ዓለም ለመውሰድ ዝግጁ ሆነው ይጠባበቁ ነበር። ሰኔ 11 ቀን 1962 ዓ.ም በአልካትራዝ ሰማይ ላይ ጨለማው እየገነነ ሲመጣ ለ2 ዓመታት ሲታቀድ የነበረው ያ ታላቅ ሴራ ወደ መጨረሻው ምዕራፍ ተሸጋገረ። ከሌሊቱ 3 ሰዓት ተኩል ገደማ እስር ቤቱ በከባድ ጸጥታ ውስጥ ሆኖ ጠባቂዎቹ መደበኛ ፍተሻቸውን አጠናቀቁ። በዚያች ቅጽበት ነበር ፍራንክ ሞሪስና የአንግሊን ወንድማማቾቹ የመጨረሻቸውን የነጻነት ውሳኔ ያስተላለፉት። ሰው ሰራሽ ጭንቅላታቸውን አልጋው ላይ አስተካክለው በማስቀመጥ ከግድግዳው በስተጀርባ በቆፈሩት ጠባብ ቀዳዳ በኩል ወደ ሚስጥራዊ ኮሪደር ዘልቀው ገቡ። ይሁን እንጂ በዚህ ወሳኝ ወቅት ላይ የታሪኩ አሳዛኝ ክስተት ተከሰተ። አራተኛው አባል አለን ዌስት በክፍል ውስጥ የቆፈረው ቀዳዳ በሲሚንቶ በመጠንከሩ ምክንያት በጊዜ ሊሰብሩ አልቻለም። ጓደኞቹም ሊረዱት ቢሞክሩም ጊዜው እየረፈደ በመሆኑና በጠባቂዎች የሚያዝ እድላቸው ሰፊ ስለነበር አለን ዌስትን በጸጸት እዚያው ትተውት ወደ ጣሪያው አቀኑ። አለን ዌስት በገዛ ክፍል ውስጥ ሆኖ ጓደኞቹ ወደ ነጻነት ሲጓዙ በዝምታ ከመመልከት ውጭ ሌላ አማራጭ አልነበረውም። ሶስቱ እስረኞች በእስር ቤት ውስጥ የሙቀት ቧንቧዎች ላይ እንደ ሸረሪት እየተሳቡ ወደ 30 ሜትር ከፍታ ላይ ወደሚገኘው ጣሪያ ወጡ። በጣሪያው ላይ ያለውን የአየር ማስተንፈሻ ብረት ሰብረው በድቅድቅ ጨለማ ወደ ውጭ ወጡ። በአልካትራዝ ታሪክ ውስጥ ማንም በሕይወት ያልቆመበትን ያንን የጣሪያ ጫፍ ለእነርሱ የነጻነት መክፈቻ ሆነ። በዚያ ጣሪያ ላይ ሆነው ከዝናብ ልብስ የተሰሩ ጀልባዎችን በአኮርዲዮን ፖምፕ ነፉት። ከዚያም በከፍተኛ ጥንቃቄና ድምፅ ሲያሰሙ በ15 ሜትር ርዝመት ባለው የውሃ ቧንቧ ላይ ተንሸራተው ወደ ባህር ዳርቻ ወረዱ። ከሌሊቱ 6 ሰዓት አካባቢ 3 ሰዎች ከዝናብ ልብስ በተሰራችው ጀልባ ላይ ተሳፍረው በበረዶ በሚቀዘቅዘውና በማዕበል በሚናጠው የፓሲፊክ ውቅያኖስ ውስጥ ጠፉ። በነጋታው ጠዋት በአልካትራዝ እስር ቤት ውስጥ የተለመደ የቆጠራ ደውል ተደወለ። ጠባቂዎቹ በእያንዳንዱ ክፍል ውስጥ ቆመው እስረኞቹን መቀስቀስ ጀመሩ። ነገር ግን ወደ ፍራንክ ሞሪስና ወደ አንግሊን ወንድማማቾቹ ክፍል ሲጠጉ ሁኔታው የተለመደ አልነበረም። አንደኛው ጠባቂ ፍራንክን ለመቀስቀስ ሲል አልጋውን በኃይል ገፋው። በዚያ ጊዜ ነበር መላው የአልካትራዝ ሰራተኞች በድንጋጤ እንዲቀዘቅዙ ያደረገው ነገር የተከሰተው። ከአንሶላው ስለ የነበረው የፍራንክ ሞሪስ ራስ ሳይሆን መሬት ላይ ተንከባሉ የወደቀው የሳሙናና የወረቀት የተሰራው ሰው ሰራሽ ጭንቅላት ነበር። እስር ቤቱ በድንጋጤ ተናወጠ። አምልጠዋል የሚለው ድምጽ በደሴቲቱ ላይ አስተጋባ። ፖሊሶችና ኤፍቢአይ አካባቢውን ሲፈትሹ በጣራው ላይ የቀሩትን ቁሳቁሶች፣ በግድግዳው ላይ የተቆፈሩትን ቀዳዳዎችና ወደ ውቅያኖሱ የሚወስዱትን ምልክቶች አገኙ። ማንም አምልጦ የማይወጣበት ገሃነም በ3 እስረኞች ብልሃት ተሰብሮ ነበር። ከዚያች ሚስጥራዊ ሌሊት በኋላ ለተከታታይ ቀናት ሳን ፍራንሲስኮ በታሪክ አይታ የማታ
የማታውቀውን ግዙፍ የአሰሳ ዘመቻ አስተናገደች። ሄሊኮፕተሮች፣ የባህር ኃይል ጀልባዎችና በመቶዎች የሚቆጠሩ መርማሪዎች የባህር ወሽመጡን በእያንዳንዱ ኢንች ፈተሹት። ይሁን እንጂ የተገኘው ማስረጃ ከሚሰጠው መልስ ይልቅ የሚጭረው ጥያቄ በረከተ ነበር። በባህሩ ላይ የተንሳፈፉ ጥቂት የዝናብ ልብስ ቅሪቶች፣ እጅ የተሰራ መቅዘፊያና 3 ሰዎች የግል ፎቶዎቻቸውን አሽገውበት የነበረው የጎማ ቦርሳ ብቻ ተገኝተዋል። የኤፍቢአይ መርማሪዎች እስረኞቹ በዚያ ቀዝቃዛ ማዕበል ውስጥ ሰምጠው ሞተዋል የሚል ድምዳሜ ላይ ቢደርሱም አስክሬናቸውን ግን የትም ሊያገኙት አልቻሉም። ዓመታት ነጎዱ። የአልካትራዝ እስር ቤትም በ1963 ተዘጋ። ነገር ግን ይህ ታሪክ በዝግ ፋይል ውስጥ ለዘላለም አልተቀበረም። እንደ አውሮፓውያን አቆጣጠር በ1913 ዓ.ም የሳን ፍራንሲስኮ ፖሊስ አንድ አስደንጋጭ ደብዳቤ ደረሰው። ደብዳቤው እኔ ጆን አንግሊን ነኝ በሚል ቃል ይጀምራል። በደብዳቤው ላይ እንዲህ የሚል ጽሑፍም ሰፍሮ ነበር። በዚያች ሌሊት ሁላችንም በጭንቅ አምልጠናል። ፍራንክ በ2008 ሞተ። ወንድሜ ክላረንስ ደግሞ በ2011 ዓ.ም ከዚህ ዓለም በሞት ተለይቷል። እኔ ደግሞ አሁን በካንሰር እየተሰቃየሁ ነው። ይህ ደብዳቤ መላው ዓለምን በድጋሚ አነጋገረ። ኤፍቢአይ የደብዳቤውን የእጅ ጽሑፍና የዲኤንኤ ምርመራ ቢያደርግም ውጤቱ ግን እውነት ሊሆን ይችላል በሚል አሻሚ ድምዳሜ ላይ ብቻ ተገታ። ዛሬም ድረስ በየዓመቱ በአንግሊን ወንድማማቾች ቤት ደጃፍ ላይ በገና በዓል ወቅት የማይታወቁ አበቦች ይቀመጣሉ። ቤተሰቦቻቸውም ልጆቻችን በሕይወት አሉ ብለው በጽኑ ያምናሉ። ዛሬም ድረስ እነዚያ 3 ሰዎች ለአልካትራዝ ምሽግና ለዓለም የምርመራ ታሪክ ትልቅ እንቆቅልሽ ሆነው ቀርተዋል። ሞቱ ወይስ ደግሞ በብልሃታቸው ነጻነታቸውን ገዙ? ለዚህ ጥያቄ ምላሹ በዚያ ጥልቅ የፓሲፊክ ውቅያኖስና በጊዜ ሂደት ውስጥ ተሰውሮ ይገኛል። የአልካትራዝ የብረት ግድግዳዎች ላይ በስማቸው የተቀረጸው ታሪክ ግን አንድ እውነት ይነግረናል። የሰው ልጅ ለነጻነቱ ሲል የማይፈነቅለው ድንጋይ፣ የማይቆፍረው ግድግዳና የማይደፍረው ማዕበል የለም። የአልካትራዝ አምልጦ የመውጣት ታሪክ ከወንጀል ታሪክነቱ ባለፈ የሰው ልጅ አእምሮ ያለውን ገደብ የለሽ አቅም ያሳየበት ክስተት ነበረ። 3 እስረኞች በዚያ ሌሊት ከባህር ዳርቻው ጠፉ። ጥለውት የሄዱት የተቆፈረ ግድግዳና የሳሙና ጭንቅላት ብቻ አይደለም፣ ለዓለም ዘላቂ የሆነ እንቆቅልሽ እንጂ። ዛሬም ድረስ አልካትራዝን ለመጎብኘት የሚሄዱ በሺዎች የሚቆጠሩ ሰዎች እነዚያን 3 ክፍሎች ሲመለከቱ የሚያስቡት አንድ ነገር ብቻ ነው። ድፍረትና ጥበብ ካለ የማይደፈር ምሽግ የለም የሚለውን እውነት። ይህ የአትሮንስ ታሪካችን ነው። እዚህኛ ታሪክን ከመተረክ ባለፈ በዓለማችን ላይ የተከሰቱ አስገራሚ ሚስጥራዊና ያልተሰሙ እውነተኛ ክስተቶችን በዝርዝር እንመረምራለን። እነዚህንና መሰል ጥልቀት ያላቸውን ታሪኮችን ማዳመጥ የምትፈልጉ ሁሉ የዚህ ታላቅ ቤተሰብ አባል እንድትሆኑና ሰብስክራይብ በማድረግ አብራችሁ እንድትዘልቁ እንጋብዛለን። የዛሬው ታሪካችን እዚህ ላይ ያበቃል። እስከሚቀጥለው ሚስጥራዊ ታሪክ ድረስ ሰላም ቆዩን።